ሰላም የዶክተር ተሙዴ ቶክሲዶ ቤተሰቦች ዛሬ ይዤላችሁ የመጣሁት እጅግ ልብ የሚሰብሩ አረመናዊና ህሊናን የሚፈታተኑ አሳዛኝ ክስተቶችን ነው። የሰው ልጅ ጭካኔ ወዴት እያመራ ነው? የአንድን እናት ህይወት ቀጥፎ ትንንሽ ህፃናትን ያለ እናትና አባት ሜዳ ላይ ያስቀረውን ዘግናኝ ድርጊት አብረን እንከታተላለን። እማዬ አትመጪም ወይ? የሁለት ዓመቱ ህፃን ልጅ የሞተች እናቱን በፕላስቲክ ስልክ እየጠራ የሚያለቅስበት ድምጽ የመላው ህዝብን ልብ ሰብሯል። ልጆቿ ቁርስ እየበሉ እናታቸውን በስለት አርዶ የገደለው አባት። ከዚህ በላይ ምን አረመናዊና ዘግናኝ ድርጊት ከቶ ወዴት ይገኛል? በአዳማ ከተማ ወሌ ክፍለ ከተማ የተፈጸመው ይህ አስነዋሪ ድርጊት መላው ህብረተሰቡን በእንባ ያራጨ አሳዛኝ ክስተት ነው። ፈትለወርቅ ወይንም ፈቲ ትባላለች። በባንክ ሙያ የምትሰራ ታታሪ እናት ነበረች። ከ10 ዓመታት በላይ አብራው በትዳር የኖረችውን በታመመ ጊዜ በሆስፒታል ተኝቶ በፍቅር ያስታመመችውን ከትንሽ ጡረታ ተነስተው ያስተማሯትን አባቷን ደግፋ እሱን አስተምራ ለስራ እድገት ያበቃችው ባሏን ስለ ልጆቿ ስትል የሚደርስባትን አካላዊና ስነ ልቦናዊ በደል ሁሉ በሆዷ አምቃ ትኖር ነበር። በየጊዜው ስለሚነሳው ግጭት የሰፈር ሽምግልና እና የይምሱላ ይቅርታ ጊዜያዊ ሽፋን እንጂ መፍትሄ አልሆነም። በስተመጨረሻም ያ ክፉ ቀን ደረሰ። ማለዳ ላይ እናት ለልጆቿ ቁርስ አዘጋጅታ ወደ ትምህርት ቤት ለመሸኘት ኩሽና ውስጥ በምትሰራበት ሰዓት ባልየው ገብቶ የ2 እና የ3 ዓመት ህፃናት ልጆቹ እያዩ እናታቸውን በስለት አርዶ ገደላት። አሳዛኝ ድርጊት እናትን ወደ መቃብር አባትን ደግሞ ወደ እስር ቤት አውርዶታል። ዛሬ ላይ እሷን ለፍተው ያሳደጉት አዛውንት አባቷ በጽኑ ህመም ላይ ሲሆኑ ሁለቱ ህፃናት ደግሞ እናትና አባታቸውን አጥተው ሜዳ ላይ ቀርተዋል። የ2 ዓመቱ ህፃን ልጅም ዛሬም ድረስ የእቃቃ ስልክ ይዞ እማዬ አትመጪም ወይ እያለ እናቱን የሚጠራበት አጋጣሚ የማንኛውንም ሰው ልብ የሚሰብር ነው። ከዚህ አሰቃቂ አጋጣሚ ልንማረው የሚገባው ህይወትን አደጋ ላይ የሚጥል ጥቃት ሲኖር በይስሙላ ሽምግልና አለመሸፈን፣ አደገኛ ሁኔታዎችን ወዲያውኑ ወደ ህግና ፖሊስ ማድረስ ያስፈልጋል። ስለ ስምና ወሬ ተብሎ አደጋን አለመሸሸግ። ህይወት ከማንኛውም ስምና ማረግ በላይ ናት። በሰላም መለያየት ከሞት ይበልጣል። አለመግባባት ሲኖር በሰለጠነ መንገድና በህግ ተለያይቶ ልጆችን ማሳደግ ይገባል። ለእናት ፈትለወርቅ ነፍስ ይማር፣ ለአብራኳ ክፋዮችና ለቤተሰቦቿ መጽናናትን ይስጥልን። መረጃውን አያይዤ ያቀረብኩላችሁ እኔ ዶክተር ተሙዴ ቶክሲዶ ነኝ። በየቀኑ እንደዚሁ አዳዲስና ትኩስ መረጃዎችን ወቅታዊ ጉዳዮችንና አሳዛኝ ይዘቶችን በፍጥነት እንዲደርሳችሁ ይህንን ቪዲዮ ላይክና ሼር ማድረጋችሁን አትርሱ። የቻናላችን ቤተሰብ ካልሆናችሁ ደግሞ አሁኑኑ ሰብስክራይብ በማድረግ የደውል ምልክቷን በመጫን የደስታችንና የመረጃችን አካል ይሁኑ። ዶክተር ተሙዴ ቶክሲዶ ነበርኩኝ። ሰላም ሆኑልኝ።